ዛሬ ወደ ሚዲያ ያቀረብኩበት ጉዳይ ከአንድ 3 ቀን በፊት ስለ ጋምቤላ ክልል ሶስቱ የብሔረሰብ ዞኖች ቋንቋ ጉዳይ በተመለከተ የራስ ሐሳብ አስቀምጬ ነበር። በጽሁፍ መልክ ነበር ያስቀመጥኩት። ከዛው የተነሳው ብዙ ሐሳቦች ተነስተዋል። አንዳንድ ግለሰቦች ቋንቋው ከኢትዮጵያዊነት ጋር ያይዞ ሐሳባቸው ያስቀመጡበት ሁኔታ ነበር። አንዳንድ ሰዎች ከብሔር ጥላቻ ጋር ያይዞ ሐሳባቸው ያስቀመጡበት ሁኔታ አለ። ነገር ግን እነዚህ ሰዎች ትክክል እንዳልሆኑ መናገር ፈልጋለሁ። አሁን እኔ ኑዌር ብሔረሰብ ዞን ወይም አኝዋክ ብሔረሰብ ዞን በራሳቸው አፍ መፍቻ ቋንቋ መስራት አለባቸው ብዬ ስናገር ዝም ብዬ ከጥላቻ ተነስቼ አይደለም፣ ማህበረሰቡን የሚጠቀመው ነገር በማየት ነው። ምክንያቱም አንድ የኑዌር ብሔረሰብ ዞን ማህበረሰብ ከ90% በላይ የኑዌርኛ ተናጋሪዎች ናቸው። የአኝዋክ ዞን ብሔረሰብ በተመሳሳይ አማርኛ የሚናገሩት 5% አይደርስም የሚል ግምገማ ነው ያለኝ። 4% እንዲሁም አይደርስም። ስለዚህ የምናየው አማርኛ ስንጠቀም ምን ያህል ማህበረሰብ ነው ተጠቃሚ የሚሆነው፣ አማርኛ ስንጠቀም ምን ያህል ማህበረሰብ ነው ተጎጂ የሚሆነው የሚለው ነገር ነው ማየት ያለብን። ስለዚህ ከጥላቻ ጋር ይሄ ጉዳይ ምንም ግንኙነት የለውም። አሁን ለምሳሌ ሌሎች ኢትዮጵያውያን በራሳቸው አፍ መፍቻ ቋንቋ እንዲሰሩ ሲወሰኑ ሌሎች ብሔረሰቦች በመጥራት አይደለም። አፋር፣ ሶማሌ፣ ኦሮሚያ፣ ትግራይ፣ ሲዳሞ እንደዚህ አይነት ውሳኔ ሲወሰኑ የራሳቸው ማህበረሰብ የሚጠቀመው በማየት ነው። አሁን ኦሮሚያን እንውሰድ። ኦሮሚያ ማህበረሰብ በብዛት የኦሮሚፋ ተናጋሪ ወይ የኦሮምኛ ተናጋሪዎች ናቸው። ስለዚህ ኦሮምኛ ትቶ አማርኛ የሥራ ቋንቋ ቢያደርግ ምን ኃይል ማህበረሰብ ተጠቃሚ ይሆናል ወይ ምን ኃይል ማህበረሰብ ተጎጂ ይሆናል የሚለው ነገር ነው የሚታየው። ስለዚህ ቋንቋ ስንጠቀም ህዝቡን ለማስጠቀም ነው። ቋንቋ ዝም ብሎ ያለ ህዝብ ጥቅም ምንም ዋጋ የለውም። ስለዚህ በሕገ መንግስታችን መሰረት ሁሉም ቋንቋዎች እኩል ናቸው፣ ብሔራዊ ቋንቋዎች ናቸው። አንድ የፌደራል መንግስት ቋንቋ ነው ያለን አማርኛ። ስለዚህ በሕገ መንግስታችን መሰረት ቋንቋዎች ደረጃ አልተሰጣቸው፣ ብሔራዊ ቋንቋዎች ናቸው የተባሉት። ነገር ግን ፌደራል መንግስት አንድ የሥራ ቋንቋ ስለሚያስፈልገው አማርኛ የፌደራል መንግስት ሥራ ቋንቋ እንዲሆን ተወሰነ፣ ተመረጠ ማለት ነው። I'm very sure ፌደራል መንግስት አማርኛ የሥራ ቋንቋ አድርጎ ሲወሰን ብዙሃኑ የሚናገርበትን ቋንቋ ከኦሮሞኛ፣ ከአፋር፣ ከሶማሌ፣ ከሌሎች በማየት አማርኛ የወሰደበት ሁኔታ አለ። አሁንም ቢሆን በኦሮሞ ማህበረሰብ በኩል ቅሬታም አለ። ምክንያቱም ኦሮሞ ማህበረሰብ 34% ነው ወይ 32% ይመስለኛል የኢትዮጵያ ህዝብና ቤቶች ቁጥር ዳታ መሰረት ስናደርግ ማለት ነው። አሁንም ቢሆን ቅሬታ አለ በኦሮሞ ማህበረሰብ በኩል። ስለዚህ ቋንቋ ሲንወስድ አሁን ለምሳሌ ጋምቤላ ክልል ያኔ አማርኛ የሥራው ቋንቋ እንዲሆን የወሰነበት ሲወሰን ሌሎች የብሔረሰቦች ቋንቋ በመጥራት አይደለም ወይ የራሱ ነባር ብሔረሰብ ቋንቋዎች በመጥራት አይደለም። የመረጠበት ምክንያት እነዚህ አምስቱ ነባር ብሔረሰብ አንድ የጋራ መግባቢያ ቋንቋ ስላልነበራቸው አማርኛ የተቻለ ተናጋሪ ያለው ቋንቋ ስለነበረ ነው የተወሰደው፣ አማራ ማህበረሰብ በመወደድ አይደለም። ስለዚህ እንደዚህ የምንል ከሆነ ቋንቋ ከብሔረሰብ ጥላቻ ጋር ያይዘን የምናቀርብ ከሆነ ለምሳሌ በኑዌር ብሔረሰብ ዞን ውስጥ በአኝዋክ ብሔረሰብ ዞን ውስጥ አማርኛ ትተን
በአፍ መፍጫ ቋንቋችን መስራት አለብን ስንል የአማራ ብሔረሰብ ጥላቻ አድርገን ምን ወስድ ከሆነ በሌላ በኩል አሁን ስናይ አንድ ግለሰቦች ፖለቲከኞች ሳይቀሩ ሌሎች ብሔረሰቦች የራሳቸው አፍ መፍጫ ቋንቋ እንዳይጠቀሙ ጥረት የሚያደርጉ ብሔርተኝነት አድርጎ የወሰዱት እነዚህ ሌሎች ብሔረሰቦች የራሳቸው አፍ መፍጫ ቋንቋ እንዳያሳደጉ እንዳይማሩ እንዳይጠቀሙበት ጥረት የሚያደርጉ ሰዎች እነዚህ ብሔረሰቦች በመጥላት ነው። እንደዛ ከሆነ ትክክል አይደለም። ስለዚህ ነገሮችን ኔጌቲቭሊ አድርገን ከምንወስድ መጀመሪያ ዳይጀስት አድርገን አይተን ሰው ሲናገር ከምን አንገል ነው የሚለው ነገር መታየት አስፈላጊ ነው። ዝም ብለን ነገሮች ሳናይ ሳንገመገም በደም ሳናጠና ሳንረዳው ወደ ወሳኔ መሄድ ትክክል አይመስለኝም። አሁን ማወቅ ያለብን ወደ ኋላ መመለስ የለብንም። አንድ ሰዎች ቋንቋ ከኢትዮጵያዊነት ጋር ያይዘው ሐሳቦች የሚያቀርቡ ሰዎች እኔ አልፈርድባቸው። በተለይ የጋምቤላ ክልል ተወላጆች እንደዚህ አይነት ሐሳብ ሲያነሱ ያለው ከነበረው ጭቆና ተነስቶ ነው ሰው የህሊና ባሪያ ሆኗል። ምክንያቱም ያኔ ከዚህ በፊት ቋንቋ ኢትዮጵያዊነት ተደርጎ ጫና የተደረገበት ሁኔታ ነበር። የበላይ የነበረውን ሰው የራሱ ቋንቋ ሌላ ላይ ጭኗል፣ የራሱ ባህል ሌላ ላይ ጭኗል። ሰዎች የራሳችሁ ስም እስከመቀየር ድረስ የራሳችሁ ስም ብቻ አይደለም አባታችሁ ስምና አያታችሁ ስም የቀየረበት ሁኔታ አለ። እስካሁን ያን ሰው ታሪኩ አጠፍቷል ማለት ነው። ምክንያቱም ታሪክ የሚጀምረው ከራስህ ነው። አይደንቲቲ ከራስህ ስም ከአባት ስም ከአያት ስም ከዛ የቀጠለ ይሄዳል። ስለዚህ የራሱ ስም የቀየረው የአባቱ ስም የቀየረው የአያቱ ስም የቀየረው ሰው ነገ ልጁ ሲመጣ ያለፈው ታሪክ ማለት ሀቅ ማለት ነው። በቃ ይሄ ታሪክ ተሰረዘ ማለት ነው። ስለዚህ እስከዛ ደረጃ ደርሷል። ዜጋ በራሱ እናት የተሰጠው ስም እስከ መጥላት ድረስ ሰርዞ የሌላ ብሔረሰብን ስም በቃ የራሱ አድርጎ እንደውም አንዳንድ ሰዎች እኮ በተወለዱበት ስም ሲጠሩ የሚናደዱና ከሰው ጋር የሚጣለበት ሁኔታ አለ። እንደዚህ አይነት አይምሮ ያለው ማይበረሰብ አለ። እንደዚህ ሲናገሩ አንፈርድባቸው። የነበረውን ሳይኮሎጂካል ቶርቸር ነው። ግን ግጥር አቋም ይዘው ሲከራከሩ ያሳዝኑኛል፣ እውነት ለመናገር ማለት ነው። ግን አልፈርድባቸው። ስለዚህ ይሄ ጉዳይ ከቋንቋ ጋር ቋንቋ ከብሔርተኝነት ጋር ወይ ከኢትዮጵያዊነት ጋር ማያዝ ትክክል አይደለም። ስለዚህ የኔ ማንነት የማይቀበል ኢትዮጵያ ለኔ ምኔ ነው፣ እውነት ለመናገር ማለት ነው። ስለዚህ ዳይቨርሲቲውን ተቀብለን መሄድ ነው ያለብን። ስለዚህ እነዚህ ሁለቱን ነባር ብሔረሰብ ዞኖች አኝዋና ኑወር ብሔረሰብ ዞኖች ማጃን ብሔረሰብ ዞን የተወኩበት ምክንያት ማጃን ብሔረሰብ ዞን ጉዳይ ጥናት ያስፈልጋል። በማጃን ብሔረሰብ ዞን ውስጥ የሚኖሩ ማይበረሰብ በብዛት የአማርኛ ተናጋሪዎች ናቸው፣ በተለይ ሌሎች ኢትዮጵያውያን። ምክንያቱም ታርጌታችን የምናደርገው ዜጎቻችን ናቸው። አሁን አማርኛ ትተን መጃንኛ ምን ይጠቀም ከሆነ ምን ያህል ዜጎቻችን ነው ተጎጂ የሚሆኑና ወይ ምን ያህል ዜጎቻችን ነው ተጠቃሚ የሚሆኑ የሚለው ነገር ነው ማየት ያለብን። ስለዚህ ይጠና በአማርኛ ከቀጠለ ምን ያህል ዜጎች ተጠቃሚዎች ይሆናሉ፣ ወደ መጃንኛ ሲንቀየር ምን ያህል ዜጎች ናቸው ተጠቃሚ የሚሆነው ነገር መታየት የግድ ነው። ስለዚህ በሌላ መንገድ ባትረዱልኝ እፈልጋለሁ። ኔጌቲቭሊ ባትወስዱ ጥሩ ነው። ይህን ውሳኔ የደረስኩበት ምክንያት ጥቅሙ በማየት ነው። ምክንያቱም የጋምቤላ ክልል ማይበረሰብ በተለይ ነባሩ ማይበረሰብ አማርኛ አይችሉም ማለት ይቻላል በብዛት። ምክንያት የሆነው ከአንደኛ ክፍል እስከ አራተኛ ክፍል ሲማሩ በአፍ መፍቻ ቋንቋቸው ነው የሚማሩት።
ከአምስተኛ እስከ ዩኒቨርሲቲ ሲሄዱ በእንግሊዝኛ ቋንቋ ነው የሚማሩ። አማርኛ አንድ ሰብጀክት ብቻ ነው። ከዛ ከዩኒቨርሲቲ ተመርቆ ወደ ስራ ሲመጡ በስራ ላይ የሚጠብቃቸው ምንድነው? አማርኛ ነው። አንድ ሲማሩ አማርኛ አልተማሩም በብዛት ኦሬዲ አንድ ሰብጀክት ብቻ ነው የሚማሩት። ከዛ የተማሩ እንግሊዝኛና አፍ መፍቻ ቋንቋቸው ነው። ግን ወደ ስራ ሲመጡ ምንድነው? አማርኛ ነው የሚጠብቃቸው። በዛው ማል የቋንቋ ክፍተት ይኖራል ማለት ነው። ስለዚህ ማህበረሰቡ ፖሊሲውን ተረድቶ በቃ በሚገባው ቋንቋ እንዲሰራ መድረክ ወንጀል ሆኖ አይታየኝም። ስለዚህ የጋምቤላ ክልል አመራር በተለይ ከፍተኛ አመራር ይሄን ጉዳይ ስራ ተሰርቶበት እነዚህ ሁለቱ ብሔረሰብ ዞኖች በራሳቸው አፍ መፍቻ ቋንቋ እንዲሰሩ ቢደረግ ጥሩ ነው። ይሄን ሐሳብ አዲስ አይደለም። ከዚህ በፊት በአቶ ሞደቦን ጊዜ ተነስቶ ነበረ። በቦንጋ አመራር ስልጠና ላይ በተለይ በአኝዋና በንወር ብሔረሰብ ዞን አመራር ይሄን ጉዳይ ተነስቶ ነበረ። ከወረዳ የመጡ ሰዎች አንስቷል ይሄን ጉዳይ። ከዛ ተነጋገርንበት። ያኔ አዲስ አመራር ነበርኩኝ። እንደውም ያውኑ የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ነበሩ ያኔ ይሄን ጉዳይ ሲነሳ። ከዛ ጥናት ተደርጎበት ውሳኔ ይወሰናል ተብሎ ነበር የተዘጋው። እስካሁን ግን ምን ደረጃ ላይ እንደደረሰ ምንም መረጃ የለኝም። ስለዚህ በዛው ብትረዱልኝ ለህዝብ ጥቅም ብዬ ነው እንደዚህ አይነት ሐሳብ ያነሳሁት እና አመሰግናለሁ።